በ2026 የምስራቅ አፍሪካ ብዙ ከተሞች በኢትዮጵያ ኤሌክትሪክ ሊበሩ ይችላሉ። ኬንያ፣ ጅቡቲ፣ ሱዳን እነዚህ ሀገሮች ብቻ አይደሉም። ዛሬ ኢትዮጵያ የምትገነባው የውሃ ግድብ ብቻ አይደለም፣ አዲስ የክልል ኃይል ስርዓት ነው። የህዳሴው ግድብ የኃይል ማመንጫ ብቻ አይደለም፣ የኢትዮጵያ አዲሱ የጂኦፖለቲካ መሳሪያ ሊሆን ይችላል። ዛሬ በዚህ ቪዲዮ ኢትዮጵያ እንዴት የአፍሪካ የኃይል ማዕከል ለመሆን እየተንቀሳቀሰች እንደሆነ እንመለከታለን። ለብዙ ዓመታት ኢትዮጵያ የኤሌክትሪክ እጥረት ትታወቅ ነበር፣ ግን አሁን ነገሩ እየተቀየረ ነው። የአባይ ግድብ 6000 ሜጋዋት በላይ የኃይል አቅም እንዲኖረው ተደርጎ ተገንብቷል። ይህ ብቻ አይደለም። ኢትዮጵያ በንፋስ ኃይል፣ በሶላር ፕሮጀክት እና በሌሎች የታዳሽ ኃይል መስኮች ትልቅ ኢንቨስትመንት እያደረገች ነው። ጥያቄው አሁን ይህ ነው። ኢትዮጵያ ከራሷ ፍላጎት በላይ ኃይል ስታመነጭ ቀጣዩዋ እርምጃ ምንድን ነው? መልሱ መሸጥ ነው። ኤሌክትሪክ ጎረቤት ሀገራት መላክ። ዛሬ ኢትዮጵያ ከኬንያ ጋር የኤሌክትሪክ መስመር ግንኙነት አላት። ጅቡቲም ከኢትዮጵያ ኃይል ተጠቃሚ ናት። ወደፊት ሱዳን፣ ደቡብ ሱዳን እና ሶማሊያ በዚህ የኃይል ኔትወርክ ሊገናኙ ይችላሉ። ይህንን ፕሮጀክት ኢስት አፍሪካን ፓወር ፖል ተብሎ ይጠራል። አንድ ሀገር ኃይል ካለው ሌላው ደግሞ እጥረት ካለበት ኤሌክትሪክ እንደ ንግድ ምርት ይሸጣል እና ይህ ለኢትዮጵያ ትልቅ የውጭ ምንዛሬ ምንጭ ሊሆን ይችላል። በ21ኛው ክፍለ ዘመን ኃይል ያለው ሀገር ተጽዕኖ ይኖረዋል። ቀደም ሲል የነበረው ዓለም በነዳጅ ቁጥጥር ስር ነበር። ዛሬ ግን ርካሽና ተመጣጣኝ የኤሌክትሪክ አዲሱ ስትራቴጂካዊ ኃይል እየሆነ ነው። ለምን? ምክንያቱም ፋብሪካዎች፣ ኤአይ ዳታ ሴንተርስ፣ ኢንዱስትሪዎች ሁሉም ብዙ ኃይል ይፈልጋሉ። ኢትዮጵያ ርካሽ ኃይል ማቅረብ ከቻለች ኢንቨስተሮችን መሳብ ትችላለች። ይህ ደግሞ ከቀላል የኤሌክትሪክ ንግድ በላይ ነው። የክልል ተጽዕኖ ነው። የኃይል መስመሮች የፖለቲካ ተጽዕኖ መስመሮች ሊሆኑ ይችላሉ። ኢትዮጵያ ወደ ብሪክስ ከገባች በኋላ ብዙ ተንታኞች አንድ ጥያቄ እየጠየቁ ነው። ይህ ለኢትዮጵያ ምን ይጨምራል? አንዱ መልስ የፋይናንስ ኢንፍራስትራክቸር። ብሪክስ ትልቅ የኃይልና የመስመር ፕሮጀክት ለመደገፍ ሊረዳ ይችላል። ይህ ማለት ኢትዮጵያ ተጨማሪ የኃይል መስመሮች፣ ኢንዱስትሪ ዞኖች እና ዳታ ሴንተርስ ለመገንባት እድል ሊኖራት ይችላል። በአጭሩ ኢትዮጵያ ውሃን ወደ ኤሌክትሪክ፣ ኤሌክትሪክን ወደ ኢኮኖሚ፣ ኢኮኖሚን ወደ ክልላዊ ተጽዕኖ ለመቀየር እየሞከረች ነው። ነገር ግን ይህ መንገድ ቀላል አይደለም። ኢትዮጵያ አሁንም በውስጧ የኤሌክትሪክ ችግር አለ። ትራንስሚሽን ኢንፍራስትራክቸር፣ የገንዘብ ጫና፣ የክልል ፖለቲካ እና የአየር ንብረት ለውጥ ሁሉም ትልቅ ፈተናዎች ናቸው። እና ትልቁ ጥያቄ ይህ ነው። ኢትዮጵያ ለውጭ ሀገራት ኃይል ከመሸጧ በፊት ለራሷ ሕዝብ በቂ ኃይል ማቅረብ ትችላለች? አንድ ጊዜ የዓለም ሀያላን በነዳጅ ይታወቁ ነበር። ነገር ግን በወደፊቱ ርካሽና ተመጣጣኝ ንጹህ ኃይል ያላቸው ሀገራት አዲሱ ሀያላን ሊሆኑ ይችላሉ። እና ኢትዮጵያ በዚህ የአዲሱ ሀያላን ዘመን ውስጥ ትልቅ ሚና ልትጫወት ትችላለች። እርስዎ ምን ያስባሉ? ኢትዮጵያ የአፍሪካ ኃይል ማዕከል ልትሆን ትችላለች? ኮመንት ላይ አስተያየቶን ያስቀምጡ። ቪዲዮውን ላይክ እና ሰብስክራይብ ማድረግዎን እንዳይረሱ። ግሎባል ብሪፊንግ 360